ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በተለያዩ የአማራ ክልል አካባቢዎች እየተካሄደ ያለው የህልውና ጦርነት ከሰሞኑም በተጠናከረ ሁኔታ ቀጥሏል። ባለፉት 2 ቀናት በጎጃም በተለያዩ ቀጠናዎች በርካታ ውጊያዎች የተደረጉ ሲሆን በአገዛዙ ጥምር ሰራዊት ላይ ከፍተኛ ኪሳራ መድረሱንም ከአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ህዝብ ግንኙነት የደረሰን መረጃ ያመለክታል። በጎጃም ከሰሞኑ የአገዛዙ ሰራዊት አባላት እስከ ቡድን መሳሪያ ታጥቀው እጃቸውን በብዛት ለፋኖ እየሰጡ መሆኑ እየጨመረ መምጣቱም ተገልጿል። ከቅርብ ጊዜ ወዲህ በተለይ ከአብይ አህመድ መከላከያ መደበኛ ሰራዊት አባላት በከፍተኛ ቁጥር ፋኖን እየተቀላቀሉ መሆናቸውን የገለጸው የህዝብ ግንኙነቱ አንዳንድ የአገዛዙ ብርጌዶችና ክፍለ ጦሮች ሙሉ በሙሉ እየፈረሱ መሆናቸውን አመልክቷል። በሌላ በኩል በጎንደር ምዕራብ በለሳ በትላንትናው ዕለት ያገዛዙ ምሽግ ተሰብሮ ከፍተኛ ጥቃት የደረሰበት ሰራዊቱ አብዛኛው ኃይሉ መበታተኑን የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ህዝብ ግንኙነት በላከልን መረጃ ላይ ተመልክቷል። ሁለቱ ያገዛዙ ምሽጎች ከተሰበሩ በኋላ ሰራዊቱ ወደ አርባያ ከተማ መሸሹን ነው በደረሰን መረጃ ላይ ተገለጸው። የዘውትር ተሳታፊያችን ተጨማሪ ዘገባ አለው። በዛሬው ዕለት 9ኛ ሳሙኤል ወንዳወቅ ክፍለ ጦር ጎንቻ ብርጌድ ከ2 ቀን በፊት በምስራቅ ጎጃም አካባቢ ለማጥቃትና አካባቢን ለመቆጣጠር ተንቀሳቅሶ የነበረው የመከላከያ ሰራዊት አባላት ተመቶ መያዝ የሚገባውን ቦታ መያዝ ሳይችል በመቅረቱና ከአካባቢው ተመቶ በመመለሱ እንደገና በኃይሉን ተጠናከረ መልኩ በከባድ መሳሪያ የታገዘ ከፍተኛ ቁጥር ያለውን ኃይል ይዞ ወደ ገንቦሬ ወደ ተባለችው ከተማ ለመቆጣጠር እና ፋኖ የወታደራዊ ቢዜና ብሎ ለረጅም ጊዜ የያዛትን ቦታ ለማስለቀቅ ከፍተኛ ጥረት አድርጎችን ከተማ ለመቆጣጠር በዛሬው ዕለት ውጊያ ቢከፍትም ነገር ግን የፋኖ ኃይሎች ገንቦሬ የምትባለውን ከተማ ካለማስደፈራቸውን በተጨማሪ የመጣውን የሰራዊቱ አባላትን ደምስሰው የቡድን መሳሪያና ስናይፐርን ጨምሮ በርካታ መትረየሶችንና የነፍስ ወከፍ መሳሪያዎችን መማረክ መቻላቸውንና የገንቦሬ ከተማን በእጃቸው አስገብተው አካባቢውን ከመከላከያ ኃይሎች ማጽዳታቸውን ነው በአካባቢው የነበሩ የዓይን እማኞች የተናገሩት። እንዲሁም በተመሳሳይ የቀኝ ጌታ የወፍታዬ ንጉሴ 6ኛ ክፍለ ጦር ቀስተ ደመና ብርጌድ በአገዛዙ ጦር ላይ በቡሬ አካባቢ በሚደረገው ውጊያ የማጥቃት እንቅስቃሴ በማድረግ በዛ አካባቢ የነበረውን የመከላከያ ኃይል በመመታታቸው ከምሽጋቸው በመውጣት ወደ ተለያዩ ከተሞች በመሸሸት ላይ የነበሩ ሲሆን ነገር ግን ከመከላከያ ሰራዊት አባላት የከባድ መሳሪያና የቡድን መሳሪያ ምድብተኞች ከፋኖ ኃይሎች ጋር በመነጋገር የሰራዊቱ አባላት ስናይፐር እና የተለያዩ የቡድን መሳሪያዎችን በመያዝ እና የነፍስ ወከፍ መሳሪያዎችን በመያዝ ለ5ኛ ክፍለ ጦር እጃቸውን አስረክበዋል። እንዲሁም ከ5ኛ ክፍለ ጦር በተጨማሪ የ6ኛ እዝ 75ኛ ክፍለ ጦር 4ኛ ሻለቃ እንዲሁም 5ኛ ክፍለ ጦር የፋኖ ኃይሎች እጃቸውን አስረክበዋል። በርካታ ናቸው በቁጥር መግለጽ ባይቻልም ነገር ግን ከ15 በላይ የሚሆኑ አጠቃላይ የሰራዊቱ አባላት ጦርነቱ ካለቀ በኋላ ራሳቸውን በጫካ ውስጥ በመደበቅ ጦርነቱ ካለቀ በኋላ ከጫካ በመውጣት አስበው አቅደው እንዳልሞ ከፋኖ ኃይሎች ጋር በመነጋገር እጃቸውን በሰላም ለፋኖ መስጠታቸውን ነው ከአካባቢው የደረሰን መረጃ የሚያመላክተው። በአጠቃላይ በጎጃም አካባቢ በአሁኑ ሰዓት ከፍተኛ ውጊያ እየተደረገ በመሆኑና ውጊያው ገና 30 ደቂቃ 1 ሰዓት 2 ሰዓት ውጊያ ገና ሳይጨረሱ የመከላከያ ሰራዊቱ እየፈረሰ የፋኖ ኃይሎችን እጅ እየሰጠ እንደሆነና በዚህም በተደረጉ አውደ ውጊያዎች ላይ ከፍተኛ የሆነ የጠላት ኃይል የነፍስ ወከፍ መሳሪያዎችን መማረክ መቻሉን ነው ከደረሰኝ መረጃ የሚያመላክተው። ሌላው እንግዲህ በምዕራብ በለሳ የወራህላ ከተማ ፋኖ ዛሬ በተደረገው ውጊያ መቆጣጠር ችሏል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር ዛሬ ማምሻውን በወራህላ ከተማ የነበረውን የአገዛዙ ጦር በመደምሰስ ከተማዋን መቆጣጠር መቻሉን ነው ከስፍራው የደረሰን መረጃ የሚያመላክተው። እቺ የወራህላ ከተማ ከወረዳው ዋና ከተማ አርባያና ከደጎማ መካከል የምትገኝ ስትሆን የወራህላ ከተማ ላይ የተደረገው ውጊያ በትናንትናው ዕለት ከምሽቱ 4 ሰዓት ከሌሊቱ 6 ሰዓት የተደረገ ጠንካራ ውጊያ የነበረ ሲሆን በዚህ በተደረገው ውጊያ የመከላከያ ኃይል ከተማዋ በመልቀቅ ወደ አጎራ
አጎራባች ወረዳዎች ተበታትኖ ሊሸሽ እንደቻለ ነው የደረሰኝ መረጃ የሚያመላክተው። እቺ ወረዳ ከዚህ በፊት የፋኖ ኃይሎች ለበርካታ ጊዜ በቁጥጥራቸው ስር አድርገው የቆዩ በመሆኑ የአብይ አህመድ ሰራዊት ይችን ከተማ በመቆጣጠር የፋኖ ኃይሎችን ቅስ ለመስበር ተዘጋጅቶ የሄደ ቢሆንም አቅመ ቢስ ሆኖ ተመቶ ወደ ተለያዩ የአጎራባች ወረዳዎች እንደሸሸ ነው የሚያመላክተው። ሌላው በዚህ አጎራባች ወረዳ በደቡብ ጎንደር መና መቀጠዋ የምትባል ወረዳ አለች። ይቺ ወረዳ በመከላከያ ሰራዊቱም ይሁን በአድማ ብተና እንዲሁም በአጠቃላይ በአብይ አህመድ የጥምር ጦር ተደፍራ የማታውቅ ወረዳ ነች። ይቺ መና መቀጠዋ ወረዳ የፋኖ ጠንካራ ይዞታ እንደሆነችና እስካሁን ድረስም ይዞታቸውን አጠናክረው እንደቀጠሉ የሚገኙ ሲሆን የመከላከያ ሰራዊቱ እዛ አካባቢ በተደጋጋሚ ጊዜ ለማጥቃት ሂዶ ተመቶ እየተመለሰ በጣም ከፍተኛ የሆነ የሞራል ክስረት የሰራዊት ሞትና የቡድንና የነፍስ ወከፍ መሳሪያዎችን እየተማረከ በሽንፈት የተመለሰባት ወረዳ ነች። እጅግ በጣም ብዙ ጦርነቶች የተካሄዱባት ቦታ ነች። መና መቀጠዋ በዛሬው ዕለት መና ጽዮን በተባለ ቦታ ላይ አሁንም ዛሬ የፋኖ ኃይሎች ለማጥቃት የመከላከያ ሰራዊት እጅግ በጣም በተደራጀ ሁኔታ ከተማዋን ለመቆጣጠር እንቅስቃሴ ቢያደርግም ወደ መጣበት ወደ ክምር ድንጋይና ወደ ደብረ ታቦር እንዲመለስ ተደርጓል። ነገር ግን አሁንም ውጊያው እንደቀጠለ ሲሆን በተደጋጋሚ ጊዜ ሰራዊቱ እየተመታበት ራሷን ያችን ከተማና ወረዳዋን መቆጣጠር ያልቻለው ሰራዊት የቡድንና የብረት ለበስ ተሽከርካሪዎችን ጭምር በመያዝ ከተማዋን ለመቆጣጠር አሁንም የጨበጣና የእጅ በእጅ ውጊያ እስኪመስል ድረስ ከፍተኛ ትንቅንቅ እየተደረገበት መሆኑን ነው መረጃዎች የሚያመላክቱት። እንግዲህ ውጊያው እየቀጠለ ሲሆን ነገር ግን የፋኖ ኃይሎች በርካታ የነፍስ ወከፍና የቡድን መሳሪያዎችን እንደማረኩና አብይ አህመድ ሰራዊት በዛ በተደረገው ውጊያ ድምሰሳ እንደተፈጸመበትና ውጊያው አሁንም በበላይነት በፋኖ ኃይሎች እንደተጠበቀ እንደሚገኝ ነው የደረሰኝ መረጃ የሚያመላክተው። በመላ ትግራይ በዛሬው ዕለት ሰልፍ እየተካሄደ ነው። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሁሉም የመንግስት መስሪያ ቤቶችና ድርጅቶች ተዘግተው ሰልፉ ላይ እንዲሳተፉ ማሳሰባቸውም ተገልጿል። ወደ ቀያችን መልሱን በሚል የሚካሄደው ሰላማዊ ሰልፍ ከትግራይ በተጨማሪ በተለያዩ የዓለም ክፍሎችም እንደሚደረግ ነው ለማወቅ የተቻለው። ባለፈው ሳምንት ተፈናቃዮቹ የጊዜያዊ ፕሬዝዳንቱን ጽህፈት ቤት ቅጥር ግቢ ጥሰው በመግባት ተቃውሟቸውን ማሰማታቸው የሚታወስ ነው። በዛሬው ዕለት የተጠራው ሰልፍ አጠቃላይ የህወሓት መዋቅርና በውጭ ሀገራት የሚገኙ የህወሓት አባላትና የትግራይ ተወላጆች የሚሳተፉበትና በአስቸኳይ ተፈናቃዮቹ ወደ ወልቃይት እንዲመለሱ የሚጠይቅ ነው። የወልቃይት ጠገዴ ጠለምት ልሳነ ግፉዓን የህዝብ ግንኙነት ተጠሪ አቶ ቻላቸው አባይ የዛሬው ሰልፍ በህወሓት የተቀነባበረ ዋናው ዓላማ ወልቃይትን በጉልበት ወደ ትግራይ ለማካለል የሚደረግ ጥረት አካል ነው ይላሉ። ከተፈናቃዮቹ ጥያቄ ጀርባ የህወሓት ሴራ እንዳለ የሚገልጹት አቶ ቻላቸው በኃይል ወልቃይትን ለመውረር ህወሓት መጠነ ሰፊ ዝግጅት እያደረገ እንደሆነም ይናገራሉ። የትግራይ ተፈናቃዮች የሚሉት በዚህ በአማራው ክልል ወያኔ ቀደም ብሎ ያስቀመጣቸው ወደ ትግራይ ተመልሰው በተለያየ መጠለያ ውስጥ ያሉ ህዝቦች ናቸው። ስለዚህ አሁን እነዚህን ሰዎች ከአሁን በፊት የዛሬ 43 ዓመት ወንጀል ፈጽመው ደም አፍስሰው ህግ ጥሰው ወደ ነበሩበት ቦታ ለመመለስ ተስፋ የቆረጠው በመንግስት እውቅና ያጣው ከበስተጀርባ ከዚህ ሰልፍ በስተጀርባ የወያኔ ሰዎችና አሁንም በተለያየ ጥቅም ያላቸው የትግራይ ጀነራሎች የሚያስተባብሩት ሰልፍ እንደገና ወደ ቀያችን መልሱን የሚል ከፍተኛ ሰልፍ ለማድረግ በአገር ቤትም ይሁን በዓለም ዙሪያ እንዲደረግ ትዕዛዝ ተላልፏል። ትናንትና አክሱም ውስጥ የሰማዕታት እነሱ የሚሉት የሰማዕታት ቀንና ስደተኞቹን ወደ ቀያቸው ለመመለስ የሚል ትልቅ ሰልፍ አድርገው ያስተላለፉት ውሳኔ ቢኖር ምንድነው? በአጠቃላይ ትግራይ ውስጥ ያሉ መስሪያ ቤቶች በሙሉ ተዘግተው ይህንን በስደተኛ ስም ወደ አማራ ቦታ በመሄድ አማራ ካሁን በፊት የጀመሩትን ግድያ ያንን ግድያ ተግባራዊ ለማድረግ ለወደፊቱ አገር የመሆን ህልማቸውን በተግባር ለመተርጎም የታደሰ ወረደ ጊዜያዊ መንግስት ትብብር አድርጎላቸው ትልቅ ሰልፍ ተዘጋጅቷል። ይህንን ሰልፍ እውን ለማድረግ ጀነራል ታደሰ ወረደ ጊዜያዊ አስተዳደሩ አጠቃላይ ጽህፈት ቤቶች ተዘግተው በአጠቃላይ ከሀ እስከ ፐ ድረስ ከአጥላፍ እስከ አጥላፍ የትግራይ ህዝብ ወጥቶ ለዚህ ሀገራችን መልሱን ለሚለው ሰልፍ ትብብር እንዲያደርግ በሚል መንግስታዊ ትዕዛዝ ተሰጥቷቸው በእንደዚህ አይነት ዝግጅት
ላይ ይገኛሉ። መሳይ ምናልባት ይሄ ዓላማው ምንድነው? እንግዲህ ወደ ቀያችን መልሱን የሚሉት በስካውን በመጠለያ ያሉ በብዙ ሺዎች የሚቆጠሩ የትግራይ ተወላጆች አሉ። ቀደም ሲል እርሶም እንዳሉት በወልቃይት አካባቢ ነዋሪ የነበሩ በአለፈው በህልውናው ጦርነት ጊዜ ወደ ትግራይ የተመለሱ አሉ። እነዚህ መመለስ እንዳለባቸው ይታመናልና ነገር ግን ህወሓት ከዚህ ጀርባ ያዘጋጀው አንድ ሴራ አለ። ያም ሴራ አካባቢውን መልሶ ለመጠቅለል እንደሆነ ይነገራልና እንደው ይሄ ነው ከዚህ ሰልፍ ጀርባ ያለው ወይስ በትክክል የተፈናቃዮች ችግርና ብሶት መከራ ይህንን የሚያስተጋባ ሰልፍ ነው? እንደኛ ግምት ስደተኞቹም ቢኖሩ እንበል ለምሳሌ እንደው ለነሱ ታዝኖ የተደረገ ነገር አይደለም። የህወሓት መንግስት ህልውናውን ከማጣቱ በፊት አንድም ስደተኛ ለመመለስ አልተሞከረም። ስደተኞችን በመመለስ ጉዳይ ላይ በጊዜያዊ አስተዳደርና አሁን ህልውናውን ባጣ የቀድሞ ህወሓት መካከል ልዩነት ነው ያለው፣ ትልቅ ልዩነት ነው ያለው። አሁን ስደተኞች በሚል ሰበብ አገር የመሆን ህልም ስለተጨናገፈ ወያኔ የድሮ ወያኔ ከጥቅም ውጭ ስለዋለ ግራ ስለተጋባ፣ ስለዚህ አሁን ያለው አማራጭ አገር የመሆን ህልሙን ተግባራዊ ለማድረግ ስደተኞችን ከፊት በማስመራት ብቻ ለሀገር ለመሆን ካልሆነ ደግሞ እነዚህ በጥቅም የተሳሰሩ ጀነራሎች ከአሁን በፊት ጀምረውት የነበረ የወርቅ የኦፓል የተለያየ ዝርፊያ የህገወጥ የሰው ዝውውር ያንን ተግባራዊ ለማድረግ ምናልባት እነዚህን ሰላማዊ ሰልፈኞች ወደፊት አድርገን ያንን አካባቢ እንቆጣጠር እንደሆን የሚል ሙከራ ነው። በነገራችን ላይ እነዚህ ሰዎች በአጠቃላይ ካሁን በፊትም ቢሆን አሁን ያሉት ተወልደው ካደጉበት እትብታቸው ከተቀበሩበት ትግራይ ውስጥ ነው ያሉ። ድሮም የትግራይ ነጻ አውጪ ድርጅት ሆን ብሎ ዴሞግራፊውን ለመቀየር ከትግራይ አምጥቶ አማራ ክልል ውስጥ ወልቃይት፣ ጠገዴ፣ ጠለምት፣ ራያ ያሰፈራቸው የትግራይ ተወላጆች ናቸው እንጂ የወልቃይት፣ የጠገዴ፣ የጠለምትና የራያ ተወላጆች አይደሉም። ይሄ የሚደረገው ሰላማዊ ሰልፍ በግራም በቀኝም ከቦ ያለው እዛ አካባቢ አማራ ጠላቴ ነው ብሎ የአማራን ህዝቡን ለማጥፋት መሬቱን ለመውሰድ አገር የመሆን ህልሙን ተግባራዊ ለማድረግ ስለሆነ ይሄ በአማራ ህዝብ ይመከታል። ህዝባችን ይህንን የተቃጣበት አደጋ ከአሁን በፊትም መክቶት የኖረ ነው። አሁንም የአማራ ህዝብ ይህንን እንደሚመክት ምንም ጥርጥር የለንም። ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚነት ስፍራ መያዟ ተገለጸ። ህዝቡ የሚያገኘውን ገንዘብ በሙሉ ለመሰረታዊ ፍጆታዎቹና ለትራንስፖርት የሚያውለው በመሆኑ በከፍተኛ የኑሮ ውድነት ውስጥ የሚገኝ እንደሆነ ነው ዓለም አቀፉ ሪፖርት ያመለከተው። በሬስቶራንቶች መመገብ፣ ትራንስፖርት መጠቀምና ሌሎች አገልግሎቶችን ማግኘት በከፍተኛ ደረጃ እየተወደደ መጥቷል ያለው ዓለም አቀፍ ሪፖርቱ ኢትዮጵያ ከአፍሪካ ሀገራት በኑሮ ውድነት በአንደኛ ደረጃ ላይ ትገኛለች ብለዋል። የአብይ አህመድ አገዛዝ ከዓለም አቀፉ የገንዘብ ድርጅት IMF ጋር እጁ ተጠምዝዞ የተዋዋለውና የተቀበለው የኢኮኖሚ ፖሊሲ ኢትዮጵያ ላይ ከፍተኛ የኑሮ ውድነት እንዲመጣ ያደረገው መሆኑን መረጃዎች ያመለክታሉ። በ6 ወራት ውስጥ የሸቀጦች ዋጋ በ5 እጥፍ መጨመሩን፣ በየጊዜው የሚደረገው የነዳጅ ዋጋ ጭማሪ፣ አዳዲስ የታክስ እርምጃዎችና የአገልግሎቶች ዋጋዎች መናር ኢትዮጵያውያንን ለከፍተኛ የህልውና አደጋ እንዳጋለጣቸው ይነገራል። የአብይ አህመድ አገዛዝ ሐሰተኛ የእድገት ዲስኩሮችን በማሰማት ላይ የተጠመደ ሲሆን ችግሩን ለመቅረፍ የሚያስችል አንዳችም እርምጃ ሳይወስድ የበለጠ የኑሮ ውድነቱን የሚያባብሱ ውሳኔዎችን በማሳለፍ ላይ መሆኑ ተመልክቷል። በሚቀጥለው ወር ሌላ ዙር የነዳጅ ጭማሪ የሚደረግ ሲሆን ይህም ህዝቡን ለከፍተኛ አደጋ የሚዳርገው እንደሚሆን ከወዲሁ የተገለጸ ነው። የኢሊኖይስ ስቴት ዩኒቨርሲቲ የኢኮኖሚክስ መምህር ፕሮፌሰር ተሾመ አበበ የወጣው አዲሱ የኑሮ ውድነትን የሚያመለክተው ሪፖርት ትክክለኛውን የኢትዮጵያን ሁኔታ የሚያሳይ ነው ይላሉ። ሪፖርቱ የኮስት